ጌታ ኢየሱስም ሐዋርያትን ጠራቸው እንዲህም አላቸው፣ ወደ ዓለም ሂዱ ወንጌልን አስተምሩ አላቸው ይላል ትልቁ መጽሐፍ ቅዱስ። ይህ አስተምሮት ከየት የመጣ ነው? ቪዲዮ እንመልከት። ምንድነው የሚባለው? ይሄ ምን ይባላል? ምንድነው እሱ? የትኛው ሐዋርያ የትኛው የእምነት አባት ነው በዚህ ልክ መንገድ ላይ ተንከባለው ወንጌልን ያስተማሩ ነው? ሌላ አጀንዳ አለው? ሐሳባችሁን ኮሜንት ላይ። የኢትዮጵያ ሕዝብ ብዛት 120 ሚሊዮን ነው ተብሎ ይገመታል። እንደ ከዚህ በፊት ቆጠራ ማለት ነው። በዛን ሰዓት ሕዝብና ቤት ሲቆጠር እነዚህ ሰዎች በኢትዮጵያ ሕዝብ ላይ ተደምረው ተቆጥረዋል። እስቲ ቪዲዮ እንመልከት። የህዳሴው ግድብ ቤት ይገኛል ግብጽ እርፍ በል። ጆርዳን ነው ግብጽ ነው? በአረብኛው ጆርዳን ነው። ኦኬ። በአማርኛው ደግሞ ግብጽ። ጆርዳን የግብጽ ዋና ከተማ መሆኗ ነው። በአረብኛ ጆርዳን አፋር። ይኸውልህ ተመልከት እንግዲህ ተመልከት ዝም ብለህ ተመልከት። የታላቁ ህዳሴ ግድብ ቤት ይገኛል ትግራይ ነው። አቤት ፈጣሪ፣ የህዳሴ ግድብ ቤት ነው። አቤት ፈጣሪ፣ ቤት ነው የሚገኘው። ጎሽ እግዚአብሔር ዘመንህን ይባርክ። ወደ ቤሻንጉል ሰዎች 8100 ላይ ብር ስንቆርጥ ከርመን ከኪሳችን ብር አውጥተን ቦንድ ስንገዛ ከርመን ግብጽ ከስንት ሀገር ጋር ተባልተን ተፋይተን ተጣልተንበት የገነባነውን ግድብ ግብጽ ነው ያለው አለች። የትውልድ አሁን የት ነው የሚሄደው? የትውልድ ወዴት ነው የምንሄደው? ጎበዝ አንድ በሉ። በቅርቡ በራሳቸው ስቱዲዮ ውስጥ እራሳቸው በጋበዟቸው እንግዶች የሚደበደቡ የብሮድካስት አዘጋጆች እነዚህ ናቸው። ወይ ይደበደባሉ አሊያም ደግሞ ማጅራታቸውን ተብለው ይሞታሉ። እንመልከት። ምን ትሞራፈጣለህ? አትሞራፈጥ። መልስ ሮባር ቢጾማል በጌታ በኢየሱስ ክርስቶስ እና ስልጣን ምንድነው? ለጠይቀ አልቀበልም። በእግዚአብሔር ተመልከት እንግዲህ አላምንም። በመጽሐፍ ቅዱስ ታምናለህ? ሌላኛው ደግሞ ይሄኛው ነው። ሌላ አቋም አለው ማለት ልብሱ ምንም አይመለከትም። አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም። እሺ ፕራክቲካሊ እንዲህ ያሳየው። ዱላ ቀረሽ ክርክር ነው የሚያደርጉት ማለት ነው። ምን አይነት ሰዎችን ፈልጎ እንደሚያመጡና እዚህ ብሮድካስት ላይ የሚያቀርቡት ምን አይነት ሰዎች እንደሆነ ምን ፈልገው እንደሆነ ሊገባኝ አልቻለም። ምንድነው ፍላጎታቸው? ምንድነው ችግራቸው? ሀሳባችሁን ኮሜንት ላይ። እግር 5 ኪሎ ሜትር በመኪና ስንት? 5 ኪሎ ሜትር በመኪና በእግር ስንት ነው? ጥያቄ ድገም አለ። ካብዶት ማለት ነው። በመኪና ስንት ኪሎ ሜትር? በእግር 5 ኪሎ ሜትር ለመኪና 1 ኪሎ ሜትር። እውቀት ዘልቆ ሲገባ እንደዚህ ነው የሚያደርገው። በእግር 5 ኪሎ ሜትር በመኪና ስንት ኪሎ ሜትር ነው? 1 ኪሎ ሜትር። ይሄ ትውልድ አሁን ተመረቀ አልተመረቀ እንግዲህ ይሄ ትውልድ ነው ሀገሪቷን ሊረከብ የተዘጋጀው ማለት ነው። ባትማርስ እሺ